ሄለን ከስራ ወደ ቤት ብቻዋን ትመልሳለች። አንድ ሰው ሎተሪ ደረሰኝ ይላታል። ከጥቂት ደቂቃዎች በኋላ ግን $4000 ወርቅና 2 አይፎን ከእጇ ላይ ይሰወራል። እንዴት? ይህ እውነተኛ ታሪክ ነው። ለእናንተም ለጥንቃቄ ስለሚጠቅማችሁ ያፈራችሁትን ንብረት በአንድ ጀንበር እንዳታጡት ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተመልከቱት። ታሪኩ እንዲህ ይጀምራል። ጥር 27 2018 ዓ.ም ቀን ሄለን አበራ ለዚህ ቪዲዮ ሲባል ስሟ የተቀየረ ሲሆን እንደ ወትሮ ሁሉ ከስራ ገብቷ ወደ መኖሪያ ቤቷ ሀገር አማን ብላ እየተመለሰች ነበር። በድንገት ታዲያ ከዚህ በፊት በመልክ የማትለየውና በአካል አግኝተው የማታውቀው አንድ ግለሰብ ወደ እርሷ በመጠጋት ትብብር እንድታደርግለትና እንድትረዳው ይጠይቃታል። ግለሰቡ እባክሽ የኒት ሎተሪ ደርሶኝ ነበር፣ ነገር ግን ገንዘቡን ለመውሰድ መታወቂያ የለኝም፣ በዚህ ላይ ለሀገሩ እንግዳ ነኝ በሚል ነው በተቅለሰለሰና ግራ በተጋባ ስሜት ይጠይቃት። ታዲያ ሄለን ወትሮም በኢትዮጵያነት ባህልና የመደጋገፍ ባህል ያደገች እንደመሆኗ ጥያቄውን ለማስተናገድ ሎተሪ ደረሰኝ ያላትን ሰው ለመርዳት እያናገረች ሳለ ሌላ ከዚህ በፊት የማታውቀው ግለሰብ አንገቷ አካባቢ በመዳበስ መልክ ይነካካታል። በዚህ ጊዜ ሄለን ሌላ ሶስተኛ ግለሰብ ከጀርባ በመዳፉ የያዘውን ይዞ መቆሙንም ልብ አላለችም። ራቅ ብሎ ደግሞ ሌሎች ተጨማሪ 2 ግለሰቦች በባጃጅ ውስጥ ሆነው ዙሪያ የገባውን በመቃኘት በአንክሮ ይከታተሏቸዋል። ሄለን ሎተሪ ደረሰኝ ተባበረኝ ያላትን ግለሰብ ለመርዳት ከማሰብ ውጪ በጊዜው አንዳች ነገር ይገጥመኛል ብላ በጭራሽ አልገመተችም። ሆኖም ግን በነበረው እያንዳንዱ ማለትም ሎተሪ ደርሶኛል ባዩ ጀምሮ አንገቷ አካባቢ ከመዳበስ ግለሰብ ጋር በነበራት የንግግርና የንክኪ ግንኙነት ብሎም ከጀርባ ከቆሙ ግለሰብ ጋር ተያይዞ ሄለን አበራ ላይ እንግዳ ነገር ተከስቶ ነበር። አሁን ሄለን ከስራ ወደ ቤት በመመለስና በራሷ የምትመራው የቅድሟ ሄለን አይደለችም። ሙሉ በሙሉ በእነዚህ በተደራጁ የሰዎች ቁጥር ስር በመውደቋ የእነሱ ትዕዛዝ ፈጻሚና አስፈጻሚ ሆነች። እነዚሁ ሰዎች አፍዝ አደንዝዝ የድግምት መረብ በመጥለፍ ለወጠኑት ዝርፊያ መሳሪያ ለመሆኗ ቀጣይ የሚነግሯትን መርሃ ግብር ለመፈጸም የተዘጋጀች ሆነች። ሄለን ያላወቀችው የሰዎች ድብቅ ዓላማ ነው። ዓላማቸው ሎተሪ ደረሰኝ ባዩ ሲናገራት ትኩረቷን እሱ ላይ እንድታደርግና ሁለተኛው ግለሰብ እጁ ላይ ባረጠበው ፈሳሽ አንገቷን እንዲነካት ሲያመቻች፣ ሶስተኛው ግለሰብ ጀርባዋን የአፍዝ አደንዝዝ ስራውን እንዲሰራ ነበር። ይህም ተሳክቶላቸዋል። ሄለን ላይ ያሰቡትን ቀጣይ መርሃ ግብር ለመፈጸም ባጃጁን በ300 ብር ይቆናጠሩታል። ለ3 አብረው ገቡ። ጉዞ ላይ ሳሉ የመጀመሪያውን የአንገትና የጆሮ ጌጥ ብሎም የእጅ ቀለበት ወርቅን አውልቀሽ ስጭን አሏት። ሌሎች 2 ግብረ አበሮቻቸው ደግሞ በሌላ ባጃጅ በጥንቃቄ ፖሊስ መኖሩንና አለመኖሩን ሌላ ሰው ሁኔታውን አየ አላየ ትኩረት ይከታተላሉ። ሄለንም አንዳችም አላንገራገረችም፣ እያሏትን ፈጸመች። ቀጥለውም እንዲህ አሏት፣ ገንዘብ አለሽ ብለውም ጠይቋት። ይህ ጥያቄያቸውም የአፍዝ አደንዝዞች ጥያቄ ነበር። ሄለንም አዎ $4000 መኖሪያ ቤቴ አለኝ በማለት መለሰችላቸው። እንግዲያውስ ስጭን ሲሉ አዘዟት። ሄለንም ወደ መኖሪያ ቤቷ አብራቸው በመሄድ $4000ና ጨምሮም 2 አይፎን ስልክ እንዲሁም ያሏትን የወርቅ ጌጦቿን ከቁም ሳጥኗ አውጥታ አስረከበቻቸው። ይህኔ ስልክ ተደወለ። ከሄለን ጋር አብረዋት ካሉ 2 ግለሰቦች መካከል ሎተሪ ደረሰኝ ላለው ሰው ነው ስልክ የተደወለው። ከኋላ በባጃጅ የሚከተሏቸው ተባባሪ ዘራፊዎች የእቅዳቸው የመጨረሻ መርሃ ግብርን ለመፈጸም ነበር የተደወለው። ሎተሪ የደረሰ ግለሰብ መታወቂያ ይዘህ በመምጣት መውሰድ ትችላለህ ነበር የስልኩ ላውድ ላይ መልእክት። ይህኔ ምስኪኗን ሄለን በመረባቸው ያስገቡት አፍዛዥ አደንዝዞች በእሷ የማዘዝ መብት ባለቤትነት በመጠቀም ዳግም በባጃጅ አንድ ሰው ብቻ ብሩን ከብሔራዊ ሎተሪ መውሰድ እንደሚችልና እሷ እንድትወስድ በአሚር አጣብቀው እንደደረሳቸው አስመስለው የሰሩትን ሎተሪ አስረክቧት። ይህን ሁሉ ሄለን ላይ ሲደረጉ ከእነርሱ ውጭ ሌላ ሰው እንዳያገኛትና እንዳይነካት ውሃም ይሁን የትኛውንም ነገር አካሏን እንዳይነካት እጅግ ጥንቃቄ በማድረግ ነበር።
ታዲያ መጨረሻም ሄለን አፍዝ አደንዞቹ ሎተሪን ብር አውጭልን ብለው ትተዋት ወርቆቿን 2 አይፎን ስልኳንና $4000 ገንዘቧን አስረክባ እንደሄዱ ሳቢያን መስቀለኛ ተብሎ በሚጠራው አካባቢ ነቃች። ከሰዓት በኋላ የቀድሞ ማንነቷን አገኘችው። ሄለን አበራ ከስራ ወደ ቤት ነበር የጉዞ አቅጣጫዋ። ነገር ግን አሁን ብዙ ነገሯን በዘራፊዎች ተነጥቃለች። መስቀለኛ ራሷን ብታገኝ ሰዎች እስኪከቧት እሪቷን አቀለጠችው። የምትይዘው የምትጨብጠው አጣች። ሁኔታዋን የተገነዘቡና ያስተዋሉ ሰዎች ሳቢያን ፖሊስ ጣቢያ የደረሰባትን እንድታመለክት ጠቁሟት። የሳቢያን ፖሊስ ጣቢያ የወንጀል ምርመራ በዋናነት ወደሚከናወነው የድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል ምርመራ ቡድን ወዳለበት ከዚራ ጣቢያ ላይ ይልካታል። ሄለን የተፈጸመባትን የአፍዝ አደንዝዝ ዝርፊያ በድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል የምርመራ ዳይሬክተር ኢንስፔክተር ተመስገን ተሰማ አስረዳች። መሰል ወንጀሎችም በተለያዩ ከተሞች መፈጸማቸውን ስለሚያውቁ ቀዳሚ እርምጃቸው ከፍተኛ የመደናገጥ ባህሪ እያሳየች የነበረችውን ሄለንን ማረጋጋት ነበር። ኢንስፔክተር ተሰማ የሄለንን ቃል ከተቀበሉ በኋላ ጊዜ ከበላይ አመራሮች ጋር ግንኙነት በማድረግ ምርመራ ስራ ሂደቱን ትዕዛዝ ተቀብለው ለጉዳዩ የምርመራ ቡድን አዋቀሩ። የተዋቀረው የወንጀል ምርመራ ቡድን ስራውንም ጀመረ። የአፍዝ አደንዝዝ ዘራፊዎችን ለመቆጣጠር ምርመራውን በመሰል ተጠራጣሪ ታራሚዎች ላይ ትኩረት አድርጎ ባደረገው ምርመራ ያገኘውን ፍንጭ ተመርኩዞ ባደረገው ኦፕሬሽን ሄለን አበራን አፍዝዘው በቀን የዘረፉትን 5ቱን ተጠርጣሪዎች ማታውኑ የተከራዩት ከነበሩበት ቤት በቁጥጥር ስር አዋሏቸው። ጉዳቸው አሁን ላይ በምርመራ ሂደት ላይ ይገኛል። ሄለን ለወንጀል ምርመራ ቡድኑ ምስጋናዋን አድርሳለች። በዚሁ አፍዝ አደንዝዝ ሌሎች 23 መሰል ዝርፊያዎች ተፈጽመውብናል በሚል ለወንጀል ምርመራ ቡድኑ ቃላቸውን ሰጥተዋል። ጉዳያቸውም በምርመራ ሂደት ላይ እየተጣራ መሆኑ ተገልጿል። ይህን ቪዲዮ አስተማሪና ጠቃሚ ሆኖ ካገኛችሁት ላይክና ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኝ። ሰላም ቆዩልኝ።